ነው የኔ አርሰናል ይሄ ነው መድፈኛው ይሄ ነው የዋንጫ ባለቤቱ ተመልከት የፕሪሚየር ሊጉ ሻምፒዮን የሆነው ቡድን ይሄ ነው የኮሚኒቲ ሺልዱም ሻምፒዮን ይሄ ነው ቀጣይ ዓመትም ሻምፒዮን የሚሆነው ይሄው አርሰናል ነው ከዚህ ውጪ እንግሊዝ ሊቆጣጠራት የሚችል የትኛውም ክለብ የለም የትኛውም ክለብ ነው አባኪያ ተዘጋጅ ራስህን አዘጋጀው በሞራሉ ረገድ የ18ቱ ክለቦች ወይ መቋጠሩለት የነበረው ሲቲን አንበርክከነዋል ኮርኩመነዋል ዳግም ከኛ ጋር መሳፈጥ የሚባል ነገር እንዳይኖር አድርገን በኮሚኒቲ ጫውታ ላይ ብርክ እንዲሉ አድርገናል አሁን አንድ ጥያቄ ነው መጠየቃችሁ ቋጣሪያን በሙሉ ማለት ነው ቀጣይ ለማለት ቋጥሮ አሰባችኋል ሲቲ እኔ ካቅሜ በላይ ነው ብሎ ኖካውት በልቶ ወጥቷል ከዚህ ውድድር ላይ ኦፊሻሊም ነገር ቀጣይ ፕሪሚየር ሊግ ላይ መቋጠሩለት አንድ ቡድን አዘጋጅታችሁ ይዛችሁ እንጂ እኔ ለተቋቋሙኛችሁ ማን እኔ ሐሳቤ አውሮፓ ነው እንግሊዝ አይደለም እንግሊዝንም አይወለ ሻምፒዮን መሆኔ ዛሬ ነው ያረጋግጥኩ ዛሬ ማለት ነው ካሞን ገነርስ 3-0 ለጥፍ ማንዬ ምትራዳው ጨቆራሽ ላት እስቲ ፈገግ በላ እንችላለን ጀሞ ሻምፒዮኖች ነን ሻምፒዮን ፒኤስጂ አየሻረል አባቴ ይሄ የድሮ ጠላቴን ቀብሬ ግባተ መሬቱን ፏስ አረገው የሚያሳይ ቪዲዮ ነው ገባሽ አይደለ ተናግሬ ነበር ተመልከት እስቲ እንደምታይ ምናምን መስዬ ነው ጀለስ አዚ ይሄ ቲክቶክ ነው ጀለስን እንመለሳለን አባቴ ገባር ለይሄ ትሬኒንግ ነው ስታርቲንግ 11አችንን ለሁለት ከፍለን ፈርስት ሃፍ እና ሰከንድ ሃፍ ማለት አባቴ ፉል ፓወር ራሱ አይደለም ይሄ ሁለተኛ ማርሽ ሶስተኛ ማርሽ ዳገት ጋር ሲሆን አንደኛ ማርሽ ከዛ ተመልሰው ወደ ሶስተኛ ወደ አራት እና ወደ አምስት ራሱ አልመጣውም ለምን ለፒኤስጂ ነው እኔ አላማዬ እናንተን እንቃችኋለሁ ገባር የደውል መልእክት ነው ሌሎቻችሁ ማን ነው እንደዚህ ማን ነው የዘንድሮ ፕሪሚየር ሊግ ማን ያሸንፋል ከ1 እስከ 20 ሊስት ምናምን ስትሰራ ማን ነው እኔን ሁለተኛ ብታስቀምጠኝ ስድብ ነው ትቀድዳለህ እንዴ ማን ምን ሆነ ነው ሁለተኛ ቲሜን ብቻ ለብቻ ከፍዬ ማን አንደኛ ቲሜ ዋንጫውን ይበላዋል ሁለተኛ ቲሜ ሚዜ ይሆናል ገባር ሚዜነት ራሱ ክብር አለው ማን ሚዜ የምትሆነው ከፈቀድኩልህ ነው ሲቲዝንስ ይኸውልህ ፔፕ የለም እንደ ድሮ ፍልት ሲልብህ ማን ነው በደንብ አድርጌ ነው ማረጋጋ ማን ገባር ለዚህ ጋር ንቀት ያስንቃል ገባር እየቀጣው እየገረፍኩ እያስተማርኩ እንቀሃለው ካልክ ረግጠሃለው ነው ማለት ገባ ካሁን በኋላ ተገዢነ እመን አምነህ ተቀበል ዘመን አርሰናል is here ከሲቲ ብለህ ኮልብሲውን ከማን ከሌስተሩን ከማን አጫውቱን አናቅም ለማንኛውም ልብልብ ነው ያደረግናቸው አስቡት እዚህ ቲም ላይ ገና እና ሳሊባ እና ቲምበር ፈርስት ቋሚ 11 ሲሆኑ ደግሞ አራስቡት መደበሪያ አሁን ዝግጁ ናችሁ ወይ ነው ሌሎቻችሁ አሁን ሲቲ እንዲኮነ ሌሎቻችሁ ዝግጁ ናችሁ ወይ ነው ልብልብ ሼር ኮፒ ሊንክ አድርጊ አርሰናል ደጋፊ በደም አመቱን በዋንጫ ጀምረናል ስለምንችል ገና ጠብቀን ጋይስ ይውላችሁ ዛሬ ጨዋታውን ተሸንፈናል ግን ምንም መደናገጥ አያስፈልግም ገብቷችኋል ከዛሬ ማሬስካ ብዙ ነገር ተምሯል ብዬ ጠብቃለሁ ማን የኮሚኒቲ ሺልድ ነው አጣጥቂው አይደለም ግን ብዙ ነገር ይማራል በዚህ ጨዋታ ገብቷል ሁነኛ 6 ቁጥር ያስፈልገናል የመጀመሪያው ነገር ይሄ ተንዘላዘለ ነገር አይደለም ሲቀጥል ኩሳኑ ፉልባክ አይሆንም እንደም ለቢልድ አፕ አይረዳንም እሶዬ ማቲያስ ኑኔዝ ለምንድን ነው የሌለው ሲቀጥል እኔ በቃኝ ያልኩት እኮ ሪኮ ሉዊዝ እኔ እኮ እግዚአብሔር የሲቲ ተጫዋች መሆን የለበት ልጅ ቢኖር ሪኮ ሉዊዝ ነው እግዚአብሔርን እንዴ አንተ ሰከንድ አፍ እንደገባ ግሪሽን ትቀይራለህ ዶኩን በዶኩ በኩል ነበር ኳስ ፕረስ ተደርጎ የገባኝ ቦክስ ውስጥ ኳስ የገባኝ ነበረው በዶኩ በኩል ነው ግሪሽን አስገባ ከዛ ማይግባ ፎደን ማውጣት እየነበረበት በዛ ሰዓት ቼርኪ ገብቶ ቢያንስ የሆነ ቻንስ ክሬት ሃላንድ ቻንስ ክሬት ተደርጎ የሚሰጠው ኳስ ይፈልጋል ማን ይስጠው ታዲያ እኔ ልስጠው እንዴ ሴሜኑ በዛ ዶኩ እኔ እንዴት እንደሆነ አላውቅም እኔ ይሄ ነገር ፊክስ ካላደረገ እግዚአብሔር የመግባባት ችግር ይቀራል መዋቀር ቡድን ይቆራል ማሬስካ መረጋጋት አለበት አሁን ተረጋግቶ ማን ቋሚ ስታርቲንግ ይሄ ተንዘላዘለ ነገር አይደለም ሁሌ ስታርቲንግ ይዞ የሚገባው ተጫዋች ያስፈልጋል አይኖ ፎደን እንዲጫወት እንፈልጋለን ግን በቃ ኢዝ ናት ኢን ኢዝ ፎርም በቃ እኔ ይሄን ዝም ብያለሁ ያለው ፕሪሚየር ሊግ እንደዚህ አይነት እግዚአብሔርን የማይሆን ነገር ነው አሃሃሃ እንዲህ ነበር እንዴ ያልከን ሲቲ ለማንኛውም ረፍሳት ላይ ወስደን ለጥፍ ይሄ ነው መድፈኛው አባቴ እናስጨንቃለን ገና ለማንኛውም ለሊጉ ዋንጫ እንግዲህ አንድ ቲም ነው የሚፈዋከሩ ደጁ ምን ትላለህ አይታል አይደለም ብያለሁ ከውልህ ፈርስት ሃፍ ላይ አንድ አሰልጣኝ እኮ ነው እዚህ ጋር ትንሽ የሚቀራረበ የሻሺ እንትኑ አሰልጣኝ 6 ወር ስላለው ከዛ ውጭ የኛ ነው እሺ ትሬኒንግ ናት ከሞን ይጎነው ወስደን ለጥፍ
የታባል አቨርዝ የተባለ ሰውዬ ማለት ነው ይላችሁ ዋንጫ ያለበት ጨዋታ ላይ ካጫወታችሁት ሰው ይገላል። ምንድነው የሚያደርገው? ማን ዞሊስ አሲስት አደረገለት? ኧረ ምን አይነት ፈርስት ሃፍ ነው ዴ ማን ተጸዳዳንባቸው እንዳለ ማን ነግሬሃለሁ። ካላፊዮሪ ትናንት ትሬኒንጉን አሳይቻችኋለሁ። ያገባል ሰውዬው አይስትም። ጭራሽ ሌላ ሊደግምባችሁ ነበር። ይኸውላችሁ ጸልዩ፣ የሲቲ ደጋፊዎች ቀጣይ ዓመት ለሚያጋጥማችሁ ነገር ጸልዩ። ይሄ ለፕሪሚየር ሊጉ ሙሉ መልእክት እየሰጠናችሁ ነው። ገብቷችኋል? ኮሚኒቲ ሺልድ ስለሆነ ምናምን ቀለል አድርገህ እንዳትየው። ገብቷል? ይሄ መልእክት ነው፣ ስቴትመንት ነው። ፈርስት ሃፍ ላይ 2-2 ማለት ማንቸስተር ሲቲ አምና ሁለተኛ የጨረሰ ቲም ላይ ኢንዞ ማሬስካን ቼልሲ ያለ ተጸዳድቼበት የለ እንዴ? ምንድን ነው የምትወረው? ማን ምን አይነት ቲም ነው ያለን? አረ ወይኔ ኦዴጋርድ ማን ማዱዌኬ ብቻ ነው ትንሽ ጭንቅላቱ ላይ የሆነ ምናምን ነገር ኦሜጋ 3 እጥረት እንዳለበት የሚያሳየው ማዱዌኬ ብቻ። ሁሉም ነው የሚችሉት። ማን ተደበቁ። ማንንም ሰው ማየት አልፈልግም ከዚህ በኋላ። ምን አይነት ቲም ነው ያለን? አረ ይሄ ቲም ተኮሰው 2 ጎል። የ26-27 የፕሪሚየር ሊግ አሸናፊ አርሰናል መሆኑ ተረጋግጧል። ሰምተኛል። ፍሬንድሊ ነው ከተጫወት ነው ግን በቢ ቡድኔ ቢያንስ ትንሽ አትመጥንም። አንድ አታገቡ ይደብራል። በጣም ነው የማትችሉን። ለማንኛውም ገነርስ ሳህኗን በልተናታል። እንደነገርኳችሁ ቀን የሆነ አዳ ቀጣይ የምንበላቸውን ዋንጫዎች ፕሌት ለማድረግ ነው የሚጠቅመን ይህ ሳህን። እኛ 18ኛ ቆርቆሯችንን በልተናል። አንተ ገና እዛው ነህ። ጋርዲዮላ ምን እየመጣበት እንደሆነ ታውቁት ነው ያመለጠው። ፋሚሊ ምን አይነት ፐርፎርማንስ ነው? ምን አይነት ቲም ነው? ኦ ማይ ጋድ! አረ ኦዴጋርድ እግር ኳስን አንተ ተጫውታት። አንተ አንቀራ ሜሲ ሆንክ ሰውዬ እንዴ! አረ ራያ! አረ ምን አይነት ቲም ነው ያለን ፋሚሊ። ገና እኮ ሳሊባ ራሱ የለም ይሄ ቲም ላይ። ደግሞ ያልተጠቀ ማርቲኔሊ በቃ ይሄ ዞሊስ የሚባል ሰው። አረ ምን አይነት ቲም ነው ፋሚሊ። ለበለብናቸው። እኔ ቀጣይ ዓመት ይሄ በቃ ውድድሩ ምናምን ሲጀመራላ እንደዚህ ፕሪሚየር ሊጋችን ምናምን እንደዚህ እያሳየን እንጎራለን ብዬ ነበር። የሆነ ቲም ምናምን ሲያሸንፈን ወይ ሲመራን ምናምን ማንም ሊመራንም ሊያሸንፈንም አይችልም። ኮምባል እንዲህ ስብስብ አረ ምን አይነት ኳስ ነው የምንጫወተው እኛ። አረ እንችላለን። ደብሊው ዋንጫውን ጋጥ ነው። አሁን ግን ምግብ ነው የምንበላበት። እንደዚህ ትንንሽ ዋንጫዎች አይመቸንም እኛ። አንተ ስለምን ቪኒ ነው የምታወራው? ማን ነው ቪኒ ሲጀምር? በኢየሱስ እደላቆ ታቋላ አባቱ አያቆ ማን ነው ቪኒ? እኛ ክርስቶስ ዞሊስ አለ። ሌላ ማንንም አንፈልግም። የእኔ ካፒቴን ደግሞ ሲመለስ እንዲህ ነው። ገብቶሃል አይደለ? ይበላሃል። ገና ጎል አለ፣ እንጠብቃለን። እንግሊዝ ፕሪሚየር ሊግ ይሄንን አርሰናል ይሄንን ክለብ ለማየት ዝግጁ ነው? እንደ እውነቱ ከሆነ ከምር እንዴ የሆነች አለች እንደ አፒታይዘር ነገር ዋንጫ ነበረች። እሷን ሲቲን አሸንፈን እንግዲህ ጽድት ባለ ጨዋታ የመጀመሪያ ዋንጫችን አግኝተናል። እንግሊዝ ፕሪሚየር ሊግ ግን እኔ እንጃ ዝግጁ ነው አይመስለኝም። ኦልሬዲ እንደበላ ነው የምቆጥረው እንግሊዝ ፕሪሚየር ሊግን። ከምሬ ነው የምላችሁ። ክርስቶስ ዞሊስ ለምን እንዳመጣ ነው አያችኋ። ገና በመጀመሪያ ጨዋታው ማለት ነው የዋንጫ ጨዋታውን በላ አርሰናል መጥቶ ስራውን ጀመረ በአሲስት ማለት ነው። እንዴ ኦዴጋርድ ምንድነው የምትሰሪው ግን? ዶናሩማ እንዴት ያጋደምሽው? ምንድነው የምትሰሪው? ፕሪሚየር ሊግን ዝግጁ አይመስለኝም። ከምሬ ነው የምላችሁ። እኔ እንጃ እንዴት እንደጓጉን አርሰናል ለማየት። እንኳን ደስ አላችሁ። የመጀመሪያ ዋንጫችን አሳክተናል ማለት ነው። ኮሚኒቲ ሺልድ እንደሆነ ሁሌም የግላችን ነች። የት ናችሁ አርሴ ፋሚሊ? ሼር፣ ፖስት፣ ኮፒ ሊንክ ማድረግ እንዳይረሳ። ላይክ ይደረግ። ይመሻችሁ። እንኳን ደስ አለ። እንደው አርሰናል ለኮሚኒቲ ሺልድ ብለህ ለአንድ ሳህን ብለህ ይሄን ፈላ ምንም የማያቅፈላ ወደ ጥልቁ ትልከዋለህ። ወደ ጥልቁ የዋንጫ አታስመስለውም። ሰከንድ አፍ አግብታ አታሸንፍ። ምን ፍሬንድሊ ነው ጨዋታው እስክል ድረስ እኮ ነው። ቃቃ ለዚህ እኮ በትር እኮ አይደለም እኮ ዝም ብለህ እኮ የሊፖፕ ነገር ብትሰጠው ይሰጣል እኮ በቃ አለቀ። ይሄን ፈላ ማለት ነው የትም የማይደርስ ፈላ። በቃ እወቀው በዚህ አርሰናል 3 ማንቸስተር ሲቲ 0 የተጫዋቾች ሬቲንግ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያርጋችሁ ጀምራላችሁ። ፎሎ ማታረጉ ሰዎች ፎሎ አድርጉ። ማን ከራያ ነው የምንጀምረው? ምን አይነት ፐርፎርማንስ ነው? ማን ክሊን ሺት ወጥቷል። ከዛ በኋላ የሚገራርሙ የሃላንድን የሴሜኒዮን የሚገራርም ኳስ እየመለሰ ነበር። ገብቷላ 10 ከ10 ነው የምንሰጥ። ከዛ በኋላ ካላፊዮሪ ጋር እንሄዳለን። ምን አይነት ማን ይሄ ፌር አይደለም። ምንድነው የሚሰራው ይቶዬ እንዴ? ተከላካይና ይኸውና ማግባት አይጠበቅብህም። 25ኛ ሰከንድ ጨዋታው ሳይጀመር ምን አይነት ባለጌ ሆነ? በእናትህ በጣም ነው የምትችለው። ገብቷላ 10 ከ10 ነው የምንሰጠው። ከዛ ጋብሪኤል ጋር ይላል። ጋብሪኤል ሃላንድን ሎክ አድርገዋል። ዛሬ ኪሱ ውስጥ ነው ያለው ማለት ነው። ስትገባ አውጠው፣ ከኪስ አውጠው። ለምን ፕሪሚየር ሊጉ ይፈልጓል ነው ሰው ይገብት። ምን አይነት ጨዋታ ነው አንተ ራሱ ማለት ነው። 10 ከ10
ሞስኬራ ጋር ሄዳል። ሞስኬራ ባለፈው የነገርኩህን ነገር ሰማኝ። ሂድና ሳሊባን ጠይቀው እንዴት ነው መከላከለው ብለህ አልኩህ። ጠየቅከው። ዛሬ የሚያምር ጨዋታ ክሊንሺት ገብቷል። ትንሽ የተዳናበርክ ትንሽ ማለት ነው። እሷን አስተካክል። 8.5 እንሰጣለን። ቤን ዋይት ገብቷላ። ዶኩ የፈርስት ሃፍን ፐርፎርማንስ ካየ በኋላ ማለት አይ ተጎድቻለሁ ብሎ ወጣ። አልተጎደም ግን ተጎድቻለሁ ብለህ ለምን አልቻለህማ? ቤን ዋይት ምን አይነት ሰው ነህ አንተ? ገብቷላ። ቤን ዋይት ቤን ብላክ ነህ አንተ። በጣም ነው የምትችለው። ገብቷላ አይደል ማለት 10 ከ10 እንሰጣለን። ወደ መሀል እንሄዳለን። ብሩኖ ጊማሬሽ በስማ ማን ይህ ሰውዬ ወንጀለኛ ነው። መሀል ሜዳ የፈለገውን ነገር ያደርጋል። ማን እንደዚህ ይሰጣል እንደዚህ ማን እዛ አንደርሰን አላ ኪሱ ውስጥ ከተተው ማን ነው አንደርሰን በ75 ሚሊዮን ፓውንድ አስፈርመ ነው ከአንደርሰን የበለጠ ነው ፐርፎርም ያደረገው ማለት አንተ ትችላለህ። 10 ከ10 ማለት ነው መሰጠ ገብቷል አይደል ማለት ከዛ በኋላ ደግሞ ማርቲን ኦዴጋርድ ማይ ጉድነስ በስማ ኦዴጋርድ ማለት ነው እናቴ ትሙት አንተ የሚያምር ጨዋታ ከተጫወት ይሄ ክለብ የሚያምር እግር ኳስ ነው የሚጫወት። እኔ እናቴ ትሙት ማለት ምን አይነት ፐርፎርም ጎል ጨዋታ ሁሉ ነገር እንዴት ነው የምትችለው? አረ በስመ አብ እንዴት ነው የቻልክበት? ማለት 20 ከ10 ኦዴጋርድ ማነው ዘማቺ አንተ ነህ። በጣም ነው የምትችለው ገብቷላ። ከዛ ማይልስ ሉዊስ ኬሊ ጋር እንሄዳለን። ሉዊስ ኬሊ በጣም የሚያምር ጨዋታ ምን አይነት አሲስት ነው ፈርስት ሃፍ ላይ ያደረግከው አንተ ሰውዬ ዴ ልጅ ነህ እኮ እንደዚህ አታርግ። በቃ ዲፕ አይደለም ገብቷላ። በጣም ነው የምትችለው። 10 ከ10 ሰጣ። ከዛ ዊንግ ጋር እንሄዳለን። ኦንሊ ከክለባችን ዛሬ የሚያናድር ጨዋታ የተጫወተው ማዶኬ ነው። ስንት ኳስ ይሄድ ማዶኬ ሻሽን ፍተው አረተው በእናትህ ራፑን አቁምና ተጫወት በስትክክል ዴ በጣም አሪፍ ጨዋታ ነው የምትጫወተው ገብቷላ። ማዶኬ ትንሽ ብቻ ራስን አስተካክል ማለት ነው። ዝም ብለን 7-8 እንሰጣለን ገብቷላ። ምክንያቱም በልተናል ዋንጫ ገብቷል። ከዛ ሃቨርዝ ጋር ሄደን ሃቨርዝ ዋንጫ ላይ ማለት ነው ያገባል። ከየትኛውም ዳይሬክሽን ያገባል። ይሄ ሰውዬ ምን አይነት ቴስታ ነው? ዘለለ ዳንክ ያደርግባል። ሃቨርዝ ገብቷል አይደል? ስትራይከር ላይ ይችላል። መሀል ላይ ነው ሁሌ የማይሆነው ብያችሁ ነበር። በጣም የሚያምር ጨዋታ ሃቨርዝ 10 ከ10 ዞሊስ ጋር እንሄዳለን። እኔ ስለዚህ ሰውዬ አውርቼ አልጠግብም። ዞሊስ ምን አይነት ሳይኒንግ ነው ያደረግነው? ይሄን ሰውዬ በ35 ሚሊዮን አራይቼ ወንጀል ስርቆት ዴ 2 አሲስት አድርጓል ዛሬ ማለት ነው ገብቷል አይደለም? አንተ 17 ነው የምሰጥ እንደ ቁጥር። ምን አይነት ጨዋታ ነው የምትጫወት? ስማሚ ሂቲ ምን ያራ አስደሰተኝ ዲ እስቲችን ቪዲዮ ነው ማሊያ የምትፈልጉ ከሆነ ማታ 1 ሰዓት በኋላ እንዳትቀሩ ነው ማሊያ በቃ እንዲንካ ልል የሁላችሁ ትናንት እኔ ላይቭ ላይ ነበር ማሊያ ያስያዙት ስቲፍና ሙሳ ማለት ነውና ስቲፍ ምን አለ አርሰናል 2-1 ራሱ ካሸነፈ እንደ ሽንፈት ነው ማየው። ይሄንን ማሊያ ምበላ 2-0 ከዛ በላይ ማሸነፍ ከሆነ ነው ብሎት ነበር ሙሳ። በጣም ይቅርታ ፍልፍልን ያረጋችሁ እንደ ለውዝ ነው የፈለፈሏችሁና ይሄንን ዞሊስ የሚባል ሰውዬ ደግሞ ከኛ ያመጡት ቆይ ሄዲንግ አሲስት አላደረገም። እቺ እኮ ነው ያከለች እኮ ነው ወያልዬ ዛሬ አቅም ላይ ነበርሽ ማለት ነው። በቃ ማለት የሚገርም አይነት እንቅስቃሴ ነው ያደረገው። አም ሶሪ ሙሳ ምንም ማድረግ አልችልም እንደማሽቋለጥም ልትይው ትችላለህ እንጂ በጣም አስገራሚ ፐርፎርማንስ ነበር ዛሬ አርሰናሎች ማድረግ የቻሉት። የስቲፈን ኮንፊደንስ ሳላደግ ግን አላልኩም እንዴ 3-0 እንደምታዩት ነው እንግዲህ ውጤቱ። አረ ኮፒ ሊንክ እና ሼር ማድረግ እንዳይረሳ። ፎሎው ካላደረጋችሁ ፎሎ እያደረጋችሁ ፒስ። ከባሌ ጋር ስራ ላይ ነኝ። ስንት ሰዓት ነው? ከባሌ ጋር ማላ ነው ከፊት የተኛው? ከፊት ነው የተኛው። ማሬስካ ዛሬ እንዳየሁት ከሆነ እጁ ላይ ትልቅ ችግር ፈጥሯል ማለት 3-0 እየተመራ ታምዛፕ መስጠቱ ምናምን አይደለም። ትልቅ ችግር ውስጥ እንዳለ ያወቅኩት ሃላንድን ቀይሮ ሲያወጣው ነው። ኦፍኮርስ ሃላንድ ዛሬ ምንም ነገር አልሰራም፣ ግን ፔፕ በነበረ ጊዜ እኮ ማለት ነው ሃላንድ ምንም ነገር ሳይሰራ ሲቀር እኛ ኳስ ስላልሰጠነው ነው የኛ ችግር ነው የቲሙ ችግር ነው የሚለው እንጂ ሃላንድን ቀይሮ አያስወጣው። ማሬስካ ግን ዛሬ ሃላንድን 53ኛ ደቂቃ ላይ ቀይሮ አስወጣው። ይሄ ማለት ምን ማለት ነው? ማሬስካ ከሚፈልገው 9 ቁጥር አጫዋወት ሃላንድ ጋር ያገኛ አይደለም ማለት ነው። ስለዚህ ለሃላንድ ሲል ሲስተም ከመገንባት ይልቅ ሃላንድ የኔን ሲስተም መላመድ አልቻለም ሚል መልእክት እያላከ ነው 53ኛ ደቂቃ ላይ ቀይሮ ካስወጣው ማለት ፎልስ ናይን ምናምን አጫወት ነው እስከዛ ድረስ ተጫውቶ የሚያውቀው ከሱ ውጪ መጫወት አይችልም ማለት ነው። ሲቲ ደግሞ ከፔፕ ቀጣይ ያለህ ማናጀር ስለሆንክ የሆነ ነገር እንድታሳየው ይጠብቅብሃል። ሃላንድን ቤንች ማስቀመጥ ጀምረህ የምታሳየው ነገር ደግሞ የሲቲ ደጋፊን ካላሳመነ የሲቲ ባለቤቶቹን ካላሳመነ ብዙ እድል ሳይሰጥህ የፈጠነ ትባረራለህ ማለት ነው። ምክንያቱም ወይ ሃላንድ ወይ ማሬስካ ከተባለ የሲቲ አመራሮች እርግጠኛ ነኝ ሃላንድን እንደሚመርጡ ማለት ነው። ስለዛ ማለት ነው ሳትፎገር በፊት የፈጠነ የሆነ ነገር ማሳየት አለብህ። ሃላንድን ቤንች ማድረግ አትችልም። ሱፐርስታር ነው አባቴ ገባለ። መቼስ ሃላንድን ሽጠው አንተን ካስቆዩ እኔ በጣም አደንቃቸዋለሁ። ግን እሱን ለማሳየት ደግሞ ሃላንድን ገግመህ ቤንች አስቀምጠህ ፕሪሚየር ሊግ መብላት አለብህ። ይሄን ደግሞ ማድረግ አትችልም ዱቄት ስለሆንክ ማለት ነው ገባለ። ስለዛ እኔ ማሬስካ የፈጠነ የሚባረር እየመሰለኝ ነው። እቺን ነገር ካየው በኋላ ብቻ ማለት
እቺ ነገር ካየው ብቻ ለሃላንድ ቡድን መገንባት ሳይሆን ሃላንድን ወርልድ ክላስ የሆነ ተጫዋችን አስወጣውና ፎልስ ናይን መጫወት የሚችለውን ኦማር ማርሙሽን አስገባማ። ማሬስካ your time is numbered እመኔ ነው ማለት የሆነ ነገር ማሳየት ካልቻልክ የፈጠነ ነው የሚሸኙ እነዚህ ሰዎች እኮ ከፔፕ ነው እየመጡ ያሉት ምንም ቀልድ የለም ገባር ላይ እንደ ፔፕ ባትሆንም የሆነ ነገር ማሳየት ሃላንድን ቤንች ማድረጋችንን ባጭሩ ያለበዛ ትባረራለህ እመኔ። አርሰናል ሲቲን አሸነፈው። ኧረ እባክህ አርሰናል ሲቲን ወደ ጥልቁ ላከው። 19 የምትነቃ ከሆነ አሁን ንቃ። በቃ ይሄን ጨዋታ አይተሃል አይደለ? አርሰናል ገና አልጨረስኩም እያለ ነው የኔ አባት። ነቃበልና ጉድለቴ የቱ ጋር ነው ተመልከት። ሲቲ አንተ ደግሞ ከዚህ በኋላ አርሰናልን ስታገኘው አርሰናል እንዳትለው አባቴ የኔ ባል በለው። ምክንያቱም እንደፈለገ መጥቶ ነው የሚነፋፋ። አረጀማው ሲቲዎች ገና ካሁኑ ኤንዞ ማሬስካ አውት ማለት ጀመሩ። እንዴ ምን ቢሉ ጥሩ ነው ሲጀመረ ኤንዞ ማሬስካ የአርቴታ ምርኮኛ ነው አላሉ። ይሄንን እኛ በፊት እንጠርጥረን ነበር። ቸልሲ ቤት ለምሳሌ ማየት ትችላላችሁ። የአርቴታ ምርኮኛ ሆኖ የወጣው እዚህ መጥቶስ ምን ጠብቃችሁ ነበር? አሁን እኮ ገና ሳይጀምር ነው ፈርስት ሃፍ ነው እጄ የሰጠው እና ኤንዞ ማሬስካ አውት። አንተ ቅሌታ ማንቸል እሱ ራሱ ይሄን ሲሰማ አላስቻለውም። ትመለከታለህ እንዴ እንደዚህ ናቸው እንዴ? ጋርዲዮላ ይመለስ እያሉ መላጣው እረፍት ላይ ነው። አይመቸውም። ምንድነው የሚመለሰው? በቃ አርፈ ቀኝ ትገዛለህ። ቀኝ ገዛለሁ ኦፊሻሊ እኔ እነግርሃለሁ። እዚህ ካሁን በኋላ ሲቲ የሚባልን ቡድን ላይ መለሰ ቀብሯለሁ። በቃ እኔ ዲክታተር ነኝ ነው ማለት አባኪያ። ማንንም አላዳምጥም። ግን ነው አሁን ታይባል ምንድነው እንደዚህ አይነት አሰጣጥፈላው እንዴ? ነውር ነው እኮ ይሄ። እንደዚህ አይደረግም። እንደዚህ ፕሪሲዝን እኮ አለቀ እኮ። ቶርናመንት እኮ ወደ ዋንጫ እኮ ንቀሽ ነው አሉ። ማሬስካ እኔን ክዶኝ ሊበላ አይበላም ማሬስካ ስለማይበላ ገባር። አሁን ቀጣይ እንደበፊቱ ፈላውን አምኖ መቀመጥ ምን የለም። ፈላው አሁን ተወኝ ብሏል በቃ። አሁን በቻላችሁ ታቅም ራሳችሁ ሩጡ እንጂ እኔ የለሁበትም። ካሁኑ ነው ንገረን። አስታክፍሩላ እናንተ ህሊና የለውም። ኦዲጋርድ ነው ዛሬ አረጋግጦኝ ጀሞ ህሊና የለውም። ዳና ሮማ ላይ ቀለደበት። እንደዚህ እኮ ፕሮፌሽናል ተጫዋች ላይ እንዲህ እኮ አይደረግም። ማን አንተ እንደዚህ እንዘጫርቦት በዛ ገባው እንዲህ ይቻላል እንዴ? ህሊና የለም እንዴ? ኦዲጋርድ ማን እየተከበረ በረኛ ሆኖ እኔ ጩጮቹ ደጋፊ ሰሞኑን ምላሳቸው ረዝሞ ሲደርሶ ነበር ሲሉ ሄደው ከንተና ከሳሉ ሲሉ ከንተን እንዲያፍሽን ድርቅም ማድረግ ይኸው በቡድን ያስያዝኩሽውን አዳም ለፍላፊ ፈልፈላ በመላ። ለማንኛውም ጀሞ ቢሻሊ ዛሬ ግፍ ነው እየተሰራ ያለው ማን ኦዲጋርድ ባለጌ ነው። 3-0 የወዳጅነት እኮ አይደለም ጨዋታው የዋንጫ ነው። ምን ያህልኛ የወዳጅነት ላይ ስንቀልድ እንደነበር አሁን ተረዳችሁናል። እነዛ ሲተብቱብን የነበሩ ህጻናቶች ዋጋቸውን ያገኛሉ። በተለይ ደግሞ ጺማም የሆኑ የሲቲ ደጋፊዎች ሲያፈሉብን ነበርና አሰልጣኝ ማጣትና ቲም እንዴት አዛ እንደሚሆን ታይዋለህ። እንዴት አንድ አሰልጣኝ እንዲህ ሹሩሩ ብሎ ዋንጫ ይሰጥ እንደነበርና ከዛ በኋላ ገደል ስገባ ያለውን ስሜት ተረዷል። ይሄ ገና ነው። ይሄ ምንም አይደለም። የአርሰናል ሽንፈት ገና ምንም አይደለም። አልቀመስኩም። ገና ታይዋለህ። ሲዝኑ ረጅም ተራራ ነው የሚሆንብህና ታይዋለህ። ለቆርቆሮ ዋንጫ ነው። እስኬሊና ራያ ከገቡ አንጮትም እንደው ህዳት አንጮትም። እስኬሊና ራያ ከገቡ ራያ ካዛ አንጮትም። አርሰናል ማን ሲቲን 3-0 ጥግ ካስያዘ በኋላ የተማርናቸውን 5 ነገሮች እንናገራለን። ማሬስካ ፋይናል ተሸንፎ አያውቅም ያላችሁ ሰዎች አርቴታን ስላልገጠመ ነው። ገባርለ ምን ሆነህ ነው? ቸልሲ ቤት እያሰነጠለ አሸንፎን ማያውቅ ማናጀር አምጥተህ አሁን የሆነ ለውጥ ያመጣል ምናምን ብለህ ማሰብህ ራሱ በጣም ያስቀኛል ነው የምልህ። አንደኛ ማርቲን ኦዲጋርድ ፕሌየር ኦፍ ዘ ሲዝን እንደሚበላ አስረግጬ ነው የምነግርህ ነው። ማርቲን ኦዲጋርድ ኢዝ ባክ። ገባር የአርሰናል ደጋፊ እመነኝ። ወይኔ እኔ እኮ ገና እኮ ስትል ላይ ፕሪሲዝን ላይ ነበር የታየኝ ነው የምልህ። ዛሬም ደግሞ ቦስ ነው የሆነብህ ማለት። ሁለተኛ ዴክለን ራይስ እና ብሩኖ ጊማራይስን ግማሽ ብቻ አጫውተን ማንሲቲን መግረፍ እንችላለን። ሁለቱንም አብረን የምናጫውተው ለፒኤስጂ ነው። ምክንያቱም እናንተ ሌሎቻችሁን እንንቃችኋለን ምንም ስለማታመጡ ማለት ገባር እያነከስን እናሸንፋችኋለን ሌሎቻችሁ ዱቄቶች። ሶስተኛ
ሉዊስ ስኬሊ ወዴትም አይሄድም ነው የምልህ። ወዴትም አይሄድም። እንዴት አባቱ እንደሚችል እርክትን ያረግሽኝ አንቺ ራስሽ እናቴን ነው የምልህ። ሞስኬራም በዚህ አጋጣሚ ክሬዲት ይገባዋል ነው የምልህ። ማን የ21 ዓመቱ እኮ ነው 21 ዓመቱ እኮ ገባህ አይደለ? አልፎ አልፎ አንድ ጎል ቢለቅብህ ነው። የዘንድሮ አርሰናል ደግሞ 1-0 ለማሸነፍ አይደለም ሐሳቡ አባቴ 2-3 ስለሆነ የሚያገባብህ አንድ ጎል ይልቀቅልህ፣ ችግር የለው ምንም አታመጣም። ተረዳኝ አይደለ? አራተኛ ክሪስቶስ ዞሊስ አሁንም አሲስቱን አላቆመም። እንደውም ሲሪየስ ጨዋታ ነው ሲባል 2 አረገው አሲስቱ። አይታችኋል? የኦዲጋርድን አሲስት ኢሚዲየትሊ ቴኮን አረገ፣ ከታረገ ወዲያውኑ ኳሱን ለቀቀ። አየህ አይደለ? ኳሱ የሚለቅበት ሰዓት ማን ይሄ ሰውዬ እመነኝ ነው ምልህ በጣም ብዙ አሲስት ይቀልበናል። ገባህ አይደለ? አምስተኛ አርሰናል ፕሪሚየር ሊጉን ዶሚኔት ብቻ ሳይሆን የሚያደርገው ጠላት ራሱ እያመመው መቋጠር እየፈለገ ይሆናል። ሲቲ ፕራይሙ ላይ በነበረ ጊዜ ገባህ አይደለ? ሁሉም ቡድን ምናምን ነገር በቃ አሁን እኮ ኔክስት ዊክ ከሲቲ ጋር አለብን አለቀልን ምናምን እያሉ የሚወኩት ነገር ምናምን እሱ ነገር ይጀመራል ነው የምልህ። እያንዳንድሽ መዛቱን አረጋጊው። ቻምፒየን ያልሆነው አርሰናል ይገርፍሽ ነበር። 3 ዓመት ሙሉ በተከታታይ ገርፎሻል። አንዴ ሳታሸንፊ አምና አንዳንዶቻችሁ አንዳንድ ቪክቶሪ ያገኛችሁና ቆላችሁ ገባ። ምንም ደግሞ 7 ዓመት አሸንፎ ማያውቀው ቸልሲም ቆላው። አባቴ ሁልሽንም እየመጣው በሜዳሽ እረግጥሻለሁ ገባ። እኔ ለፒኤስጂ ነው ትሬን እናንተ ላይ ለፒኤስጂ ትሬን እያረኩኝ ነው። አርሰናል ተጫወተ፣ አርሰናል አሸነፈ። ለዚህ አርሰናል አለማጨብጨብ የምሬን ነው የምልህ ንፉግነት ነው። የዛሬው አርሰናል ይለያል። ይህንን አርሰናል ሊያቆመው የሚችለው ፈጣሪና ማንቸስተር ዩናይትድ ብቻ ነው እንጂ ሌላ የፕሪሚየር ሊግ ቲም በእንደዚህ አይነት ሁኔታ ሊያቆመው አይችልም። ሲቲ ምንድነው የወዳጅነት መስሏችሁ ነው እንደ ዋንጫ ጨዋታ እኮ ነው። ምድረ የተጫዋች ቦንዳ የተሰበሰበበት። ከዚህ በኋላ የአርሰናል ተፎካካሪ የሚሆነው ታላቁ ማንቸስተር ዩናይትድ ብቻ ነው። አማነሻ ማንቸስተር ሲቲ ላይ ጀርባ ሰጥቶ ለመጨፈር አርሰናል መሆን ያስፈልጋል። ማርቲን ኦዲጋርድ መድፈኞቹን ለሌላ ክብር ነው ያበቃው። ድንቅ የሚባል ግብ ነበር ያስቆጠረው። ክርስቶስ ዞሊስ አዲሱ የመድፈኞቹ ፈራሚም ግሩም የሚባል አሲስት ሲያደርግ ነበር የተስተዋለው። የአርሰናል ደጋፊዎች ከቶተናም ጋር ነው ወይ ያጫወታችሁ ብለው በመጀመሪያው አጋማሽ ጀርባቸው ሰጥተው ሲጨፍሩ ነበር። አርቴታ ከግቡም በኋላ ለሌላ ግብ ተርቦ ነበር የተስተዋለው። ካላፊዮሪ በልምምድ ላይ ያሳየው ድንቅ እንቅስቃሴ የማይልስ ሉዊስ ስኬሊ ድንቅ አሲስት ነበር። በጨዋታው ላይ ኳስና መረብን በማገናኘት ዋንጫ